አንዳንድ ወንዶች ግንኙነት ከጀመሩ ጊዜ ጀምሮ በግንኙነት ውስጥ ከአንድ ደቂቃ በላይ መቆየት ይከብዳቸዋል። እኔ እያለሁ ዝግመት እንዲዳሮች የምልካለ ተባካችሁ ሚመሮች አስተያየት አድርጉለት። ተባካችሁ እንደው ስለ ወንድ ልጅ የእውነት ውስጥ በሰዋሉ ባልታ እንትን ነው የሚያደርገው። ሞባይሉን ይነካዋል፣ ቲክቶክ ይገባል። ንገሩኝ ይቆማል ወይ ሰዋለ ብሎ ህይወት ይቆማል ወይ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። ሼር አድርጉለት እንዳይዘናጋ። ኢትዮጵያ ውስጥ ነው የምላችሁ ማንም አያሸንፈኝም። ከሪንግ ውስጥ አጥንቱ ተሰብስቦ ነው የሚወጣው። አይም ተለኒ ካሶንጎ ሞምባሪ ናንጋ Kasongo mbona wewe songa libala Kasongo mbona wewe mbali nanga mutu bene no kantu ori no flivan መንፈስ ነው የሚሆንብኝ እመነኝ። ስለዚህ በደንብ ተዘጋጅ። አንካራ ቴክኒክ፣ አንካራ ሰውነትን አዘጋጅ። የኔን ዱላ ለመቀበል ተዘጋጅ። ቀጣይ ላይ በደንብ ትሬን አድርጌ እዚሁ እናንተ ፊት ይሄን ልጅ አሸንፈዋለሁ። ዩ ካን ዱ ኢት ብለን እናስባለን። መጀመሪያ አካባቢ ፋይቱ እንደተጀመረ በቀላሉ ቴክ ዳውን እንደማትደረግ አሳይተ ነበር። 2-3 ስፕሮል ማድረግ ችለህ ነበረ። ኢቨንቹአሊ ግን ያው አንድ ሁለቴ ነው አሪፍ ቦክስ አሳርፈበት ነበር። ይሄን ዛሬ ከማን ጋር ነኝ? ከእግዚአብሔር ጋር። እሺ ዛሬ ከማን ጋር ነኝ? ከጓደኞቼ ጋር። ዛሬ ከማን ጋር? እኔ ብቸኛ ነኝ። ዛሬ ከማን ጋር ነኝ? ዛሬ የሆነ እንግዳ ጋር ነኝ። ፈረሰኛ ምንድነው? የዶሮ ፈረሰኛ ሲባል ምን ማለት? ጊዮርጊስ። ከእንግዲህ አብቅቷል አንቺ ያለኝ እምነት። ሆፕ ኢንተርቴይንመንት። አንቺን ለማኖር ነው ማጣት መልከስከሲ ዳማከሲ። ምንም ቢያቃጥለኝ ፍቅሯ እንደ ውሃ ጥም አዚጥም ልቤን ሰርቃኛለች የት ሂጄ ልክሰስ? ሜሪ ክሪስማስ። አበባ ቸኮሌት ስጦታ ልግዛላት ቦምቦ ክላት ስትመጻደቂ ለሚፈርሰው ገላ ኡላላ አሜሪካ እጅሽን ከላያችን ላይ አንሺ፣ አለበለዚያ ባናነሳስ አስጨርሽና። እኔ እኮ አሜሪካ ግርም ብትይ ነገር ገና አውርተን ሳንጨርስ ጉሮሯችን ላይ የምትቆሚው ነገር ነው እንዴ። እኛ ያለው እጅሽን ከላያችን ላይ አንሺ፣ ልብሳችንን እንኳን እንቀይርበት ለማለት ነው። ከዛ በኋላ አንቺ ካልደከመሽ እግርሽንስ ብጭኝ። ልብስ መቀየር ማይቻልበት ሀገር አይሺ ብያ። ቶኒ ያንተ ብቁ ኦፖነንት ነው ብለህ ታስባለህ? በፍጹም። ቶኒን በስንተኛው ራውንድ የምታሸንፈው ይመስላል? ሁለተኛ ራውንድ ታሸንፈዋለህ አሉኝ። አንደኛ ራውንድ አንደኛ ደቂቃ አልኳቸው። እንዴ ይሄን ሁሉ ጠብቀንማ ትንሽ አጫውተው ምናምን አሉ። ቶኒ ቢያሸንፍስ? እግዚአብሔር ምስክሬ ነው ያሸንፍ። አያቴ ድሮ ስትወልድ ሻምሼራ ብላ ስም ሰይማ ነበር። ሻምሼራ ማለት የአባቴ ስም ነው። ቺስታታራ አባ ድንገላንገራ የአባቴን ስም በትክክል እወቁት። ሜራና ራንጋባ፣ የኔ ስም ደግሞ ራንጋባ ይባላል። ሜራና ራንጋባ
እናቴ ስማ፣ ምን መቀሳሳሪ ብትሆንም ለልጆቿ ብትኖር አሪፍ ነበር። የኔ እናት ምን አትማም ነው? ምን የዝኑ አረፈች። የዝኑ ቅሳር? አዎ እንዴ የዝኑ ቅሳር ማለት እኮ አሜሪካ ነች። ፊልም ሰላት ገና ጊዜ አላት። አትሞትም እንዴ? አትመኑ። እንደዚህ አይነት ነገር ፎልስ ኒውስ የሚባል ነገር አለ እኮ። በዘመነ መንቃት አትነቁም እንዴ? ምን ሆናችሁ ነው? ኧረ ሰው እንዳይሰማ አንተ ተንቀሳቀስ። አርፋለች እያልን እኮ ነው። ኧረ ሰው እያለቀሳት ኧረ ሙቶ ቃሻኑና ብሮ። ኧረ ሰው እንዲህ ስታወሩ አይቷችሁ ያልሰማ ሰው እንዳይወቅሳችሁ። አንድ ነገር ልንገርህ፣ ወትሮም አባባሉ ፈጣሪ የሚወደውን ሰው ነው በጊዜ የሚወስደው። የዝኑን አይወስዳትም። ሌላ ልጨምርልህ፣ ባለቅሱ እንኳን የምር አድርገው አርፋ ቢሆን ኖሮ የዝኑ ማለቅሰው ይዛው ለተቀበረችው ላታስተካክለው ላጠፋችሁ ስሜ ነው። ተቀልዳለህ። ገና በ10 ዓመቴ አይስክሪም ስለስ አይታኛ እንዴ አጎቴ ገዝቶልኝ ሰፈር ሄዳ ከአባቱ ኪስ ወስዶ ነው ብላ ለአባቴ ሙሉ ለሰፈር ሰው ካቀሳሰረች በኋላ እስቲ ለኔና አባቴ ኪሱ አጠገብ አያምነኝም። ገና ሲያይ ቤት ስገባ እንዲህ ላይ አይጥና ድመት አደረገችን ከገዛ አባቴ ጋር። እቺ ከፋፋይ ገዢ መደብ ካድሪ ለሷ ነው ማለት ሰው ለዝኑ። ሲቀጥል ደግሞ አልሞተችም። አትመኑ። ስምን አጥፍታ ሊሆን ይችላል። አሁን ግን ላትመለስ ሄዳለች። 5 ደቂቃ እስቲ አስማ ታሳያችሁ። 5 ደቂቃ የዝኑ ቅሳር ዘጉ እኮ ነው የሚባለው። ወሬ እውነት ነው። እኔ ምለው ሳልነግሩት እትዬ በርጣሉ ሴት ልጇ ዲቃሏን ሳብ አስቻሉት። የኔ መሰለው ወሬ እሱ ብቻ አይደለም እኮ የሚገርመው፣ ከብዙ ወንድ ጋር ግንኙነት ስለነበራት የትኛው ይሁን የትኛው አባትየው አይታወቅም። እስቲ አላልኩም የዝኑ ፈጣሪ ልጅ ጉድ ሰማችሁ። ምን ዘርበልኝ ወሬ እስቲኑ ጌስታውስ ናቸው። 5 ደቂቃ ጠብቂያችሁ ይወጣሉ። እጅጉ እናቱ ልጅ እጅጉ እንትን የኢሞ አካውንት ስም ነው። እጅጉ እናቱ ልጅ እንዴት አወቅሽኝ? ግን አላወቅሽም እናቴ። ቤርሲ ነኝ ከቤሩት የማዳም ቅምጥል። እንዴ ቤርሲ የቤሩታ እንኳን ለሀገርሽ አበቃሻል። ይድሩታል። ለነገሩ ገንዘቤን እንጂ መልኬን አታውቀውም አይደል? አልገባኝም። ከሆነች ጥቁር ልጅ ጋር እየማገጠብሽ ነው ብሎኝ ነበር የመጣሁት። እቺኛዋ ደግሞ ቀይ ናት። በአጠቃላይ 3 ማለት ነው። ስማ 1 ማፍቀር ግድ ነው፣ 2 ማፍቀር ንግድ ነው፣ 3 ማፍቀር ኮንትሮባንድ ነው። እሺ አንተን አጣው ብዬ የምትጸጸት እንዳይመስልህ። የረከሰው ሲሄድ የከበረው ይመጣል። ኧረ ተረጋጊ ቤርሲ። ቤሩታ አንድ ልጨምርልህ። ኖ ጣጣ አንተ የለህም ብዬ ኦ ማይ ጋድ የሚገርም ነገር ነው። ነው እሱ ነው እንደ ይገረመ the war the Ethio-Eritrean war I was in the middle of the war. what ገብተዋል። ሰው ተከበናል። the only thing I got is ሳንጃ ነው ያስኩት። ሳንጃ ነው ያለኝ። ሰው ተከበናል። ማሰብ ያለብኝ ወይ ወደ ላይ ወይ ወደ ታች ነበር። ሰው አጠገቤ የነበረው ወደ ታች ነው። ቆፈርኩ። no way yes way I find a way yes way ቆፈርኩ። ቆፍሬ 30 ደቂቃ ጋንታዬን ይዤ ቆፍሬ ብቀሰል ጦር ኃይሎች ከኤርትራ ጦር ኃይሎች I dig it ፊልም የሚመስል ገረመህ ብሮ። ሶ እግረኛ ከመሆኔ በፊት ሄሊኮፕተር ላይ ነበረ። ተኳሽ ነበር። መትረየስ ተኳሽ ነበር። ይሄ ጌት የመጣ ይመስላል። መትረየስ ተኳሽ ነበር። ሶ አይ ዋዝ በቃ እየተኮስኩ ነበረ። ጠላት እያጠቃን ነው። ሶ በዛ ሩምታ ውስጥ ማ ጥይት አለቀማ። ጥይት ሲያልቅብኝ ፓይለቱን ዝቅ አድርገው አልኩት። ለምን አለኝ። እኔን እመነኝ ዝቅ አድርገውና ወደ ኋላ ንደው አልኩት። ዝቅ ሲያደርገው ኮፍያቸውን እየወለኩ በጉርኩ no way እዛ መልኩ ጠላትን ረታ። yes way surprise. Did you see anything? ማለት ማጋነን አይሆንብኝና እያንዳንዱ ተጫዋች እኛ ጋር ሰነፍ የሚባል ተጫዋች የለም። አረጋኸኝ ማለት ሪጎሬ በቴስታ የሚያገባ ሰው ነው እና አለባቸው ደስ የሚለው ርህሩህም ተጫዋች ነው። ጠይቆ ነው በረኛን የሚያገባው። የኔ ወንድም ቤት ይሻልሃል። ተጫዋቾቹን አስረድቶናል ተስፋዬ። አሁን የቀረው ኪፐሩ ነው፣ እሱ ነው ማለት ነው። እንኳን ኳስ ጋቢ አይዝ Balmeta
ገንዘብ ከመስራትና ከማጥፋት ምትበረታው ምን የትኛው ላይ ነው? ማጥፋት ላይ ሳይኖረን No. የጠለፍኳት መሰል ሁሉን የሊኮንን እሷ ራሷ መታ ከደጃፍ የድብን ድብን ሻለቃ ወንድ ልጅና የጠጥ ፍራሽ በአመት ቢያንስ አንድ ጊዜ መደብደብ አለበት ብዬ የማምን ሰው ነኝ። ግን እንዲሁ ካልጠፋ ሰው በዚህ በዘር ማጥፋት ከሚፈልግ ሰው ጋር ለምን ታጋጥመኛለሽ? በቃ ተው አልኩህ እኮ በቃ ተው። ያው ብቻ ይሄንን ለቤቢ ላንቺና ለእናት ሀገሬ ብዬ የማደርገው ነገር አጅሬ አበላል ለከት ይኑረው እንጂ 3 ቀን 3 ሌሊት የጦመ ጅብ እንኳን እንደዚህ አይበላም። በሰላም ነው አባ? ምን ያረጋግጥ? አይ ሌላ ጊዜ ከማረኝ እንዳላስቸግርህ ብዬ ነው። በድጋሚ ከማስቸግርሽ በሰላም ነው። ከመቻባ ጀምሮ ነው ደግሞ አንተ ስለ ሰላም ማውራት ይጀምር። አንተ ሰውዬ ከኔ ጋር ያለ ችግር ምንድን? እውነት ለመናገር ካንተ ጋር ምንም አይነት ችግር የለብኝ። ባለቤቴ ነፍሰ ጡር ናት እና ድብድብ ማየት አምሮኛል ስላለች እንድትተባበረኝ ፈልጌ ነው። በጣም ስለምወዳት ፍላጎቷን ለማሟላት ዝግጁ ነኝ። አዝናለሁ። ልተባበራችሁ። ለምን? አይ በድብድብ ምክንያት 3 ያልተዘጋ ፋይል አለብኝ። በሱ ችግር የለም። ከዚህ በኋላ ለምናደርገው ድብድብ እኔ ራሴ ጠበቃ ቀጥራለሁ። ጠበቃ ለማቆም ራሱ በህይወት መኖር አለብኝ። በነገራችን ላይ ድብድቡ ነፍስ ግድያ ነች። ሌላስ? ሌላ ደግሞ ስሙት አይኔን ላይን ባንክ ለማበረከት ቃል ስለገባው አይኔ ላይ ለምታደርሰው ማንኛውም አይነት ጥቃት አይን ባንክ እንደሚጠይቅህ ማወቃለሁ። ጨረስክ? በመጨረሻ ብልቴ ላይ እንደማትሰነዝር በፊርማ ብታረጋግጥልኝ ደስ ይለኛል። ሁለተኛ ልጅ መድገም ፈልጋለሁ። ጥሩ። አሁን መጀመር እንችላለን። አየህ ጸብ ዝም ብሎ አይጀመርም። መጀመሪያ ትዕግስት የሚያስጨርስ ስድብ ስደይ። አንተ ሙግድ ፊት ሙግድ ምንድን ነው? ስማ እኔ እዚህ የመጣሁት ለመደባደብ ነው እንጂ አንተን አማርኛ ለማስተማር አይደለም። ደደብ በጣም ነው ማመሰግነው። በጣም ነው ማመሰግነው። ችግር የለም የኔ ፍቅር። ወይ እንዴት አምሮኝ እንደነበረ ልነግርህ አልችልም። አምሮቴን ያወጣል። በጣም ነው ማመሰግነው። በጭኖችሽ ማን በርበረ ተክለሽ ከጋሮ ገብቼ ሊኮተክትልሽ ይላል። ይሄንን ብላ ይሄንን ጠጣ እኔ ነው ወዳ እንካ ይሄንን ብላ አንተ ደመጠጋ በሽቷን ሶማሌ እኛ ሶማሌ ቆንጆ ነው። ፍቅር አለ፣ ጀለላ አለ፣ ሴቶች በደንብ ይበዳል፣ በደንብ ይሰቅሰቃል። ቆሻሻ ጌጤ ምንህ ናት? ጌጤ ባበጅ ሆላ አው ባተራካ እኔ ምንህ ነኝ? ሸሌ ቦይ ባለጌ ስድ ሽጎር ነፊ ሄሎ ካለው ጭፈራውማ ያደኩበት ነው። በሊያስ ተጫወት ጎበዝ ምንድን ነው አሳይ
እነዛን ሪፖርቶች አጠናቀቅ? የሽያጮቹን ሪፖርት አጠናቀቅ። ጥሩ። ከስብሰባ በፊት እነዚህንም አያይዘህ ትልክልኛለህ። እስታይ ጨምሯል። ጨምሯለሁ። እሺ ሲጋራ ሳጠጣ ዱርቂ። እሺ ጠቅስ አታረገኝ። አንተማ አንገ ነው መሰለኝ። እሺ ተግላይ ሱስ አለ ማይኒ ገዋሳ ኤኬ ተቀበይ እኔ ጭስልስ ዋጓን አስወጡት። ወይዘሮ አረጋሽ ወይዬ ለልጅ እትዬ ሸመነሽ እንዳሉ በረኪና አለ ወይ? አዎ አለ። ፈልጋ ነው ጠጡት። አፈር ብላ ቆሻሻ ከዚህ አሻንጉሊትና ስለማንችላት ቁጭ ላርጋት። ዘይት ቤት ውስጥ እነማየና እናባዬ ዘይት ሲገዙ አይተሽ ታውቂያለሽ? ዋጋ ጨመረ ምናምን ሲሉ ሰምተሽ ታውቂያለሽ አይደል? ዘይት በጣም እንደተወደደ ታውቂያለሽ አይደል? ኑሮም ተወዷል። ኑሮም ተወዷል። ስለዚህ እኛ ለቤታችሁ ለናትሽ፣ ለአባትሽ፣ ለእህቶችሽ፣ ላንቺ 25 ሊትር ዘይት ገዝተንላችኋል። ስለዚህ 25 ሊትር ዘይት ይዘሽ ብትሄጂ ይሻልሻል ወይስ ደግሞ ይሄንን አሻንጉሊት ይዘሽ ብትሄጂ? እባክህ ፈጣሪ እባክህ። እንዴ ምን አለ ዘይት አረካሽ ወላሂ ከልብሽ ነው? ምንድነው የምትፈልጊው? ጮክ ብለሽ ንገሪኝ። ጮክ በያ ትቅሪች ትቅር አስፈራርታታለች። ሰላም ነው ማ? ሰላም ሰዋለው ነው እንዴ? አይ የለውም። ኦኬ አመሰግናለሁ። እንዴት ነሽ? ሰላም ነሽ? ብቻሽን ነሽ እንዴ? አዎ ብቻዬን ነኝ። ታዲያ ምን ሰራልሻል? ኧረ ቡናውን አንቺው እንጂ እንዴት ነሽ? ዛሬ ከነጋ ቆንጆ እንደሆነሽ የነገረሽው እንዳለ? አሪፍ። ወንዶች መዋሸት አቆሙ ማለት ነው። አፒታይቴን ዘግቶ ሰላም እየነሳ እንቅልፍ ያሳጣኝ ፍቅርሽ ርዕሱ ነው። አጠረ እና ልጨምርበት አንድ ሁለት መስመር ጨምርበታል። ጨምርበት። ርዕስ ሰፋ ሲል ያስደነግጣል። ምንድን ነው መባል አለበት። ገብቷል? እሺ አንዴ አዳምጡ። በፍቅሯ እሳት እየተለበለብ ሊገለኝ ነው ፍቅሯ አቃጥሎ ምግብ አያስበላ ውሃ አያስጠጣ እንቅልፍ ካጣሁኝ ሶስተኛው ቀን መጣ ትፍረደኝ ቢራቢሮ ትፍረደኝ ጨረቃ ትፍረደኝ ፀሐይ እኔ እየወደድኳት እንደዚህ ነው ወይ Jesus is Lord! Hey! ስድራት ጭሳ ድንቅለ ሶስት ጭሳ ይሄ ተጨምሮስ የሚባል አይከፈትም። የለም። አዎ እቺ ነቻ እሱ ነው የመታኝ ትላለች። አንቺ ድንገራስ ቆያገኝሻለሁ ወደበድብሻለሁ። አንቺ እንደዚህ ያለክሽ
እንደ ሳይክል ነዳሻለሁ። ነፂ የሆነ ነገር ልነግርሽ ብዬ እኮ አይ ማለቴ ኑሮ ምናምን ተመችቶሻል? ሁሌ ግን ቆንጆ እንደሆንሽ ልነግርሽና ማለት ነው። ኧረ እኮ በቃ እንደማፈቅርሽ ልነግርሽ እኮ ነው። ኧረ በቃ ተይው እና ሳቢ ነገር ተመቻችኛ። ቆስጣ ብልከኝ ይዘህ መጣ። ቆስጣ ብላ ሰጠችኝ ማለት ነው። ቆስጣ ምን እንደሆነ አታውቅም? ፍሬሽ ነው ብላለች። የዘመኑ ልጆች ምን እንደሆነ ታውቃለህ? ምንድን ነው ይሄ? ቆስጣ ሰግጦ የሚከራከሩ ፍሬንድ ምን ሆነ ነው? አይደለም እንዴት ነው ቆስጣ ማጣቀው አንተ? ግን ቆስጣ ብላ ፍሬሽ ነው ብላ ሰጠች። 50 ብር አሪፍ ነው። ስማንት ይሄና መልሰው መንገድ ላይ እኮ ናት። አንተ አሁን የሼፍ ወንድም ነው ቢባል ይታመናል? ያረጉታል። የዚህ ዘመን ጩጮች ያረጉታል። ምንም ነገር ነው ኬር የሚያረጉት። የምር ታዘቢያቸዋለሁ ብዙዎቹን ማለት ነው። ምንም አያገባቸውም። በቃ ስልክ ይኖራቸው እንጂ እነሱ ቆስጣ ፍሬሽ ነው ብላ የሰጠችው ዛሬ። እኔ ምን የፈሩት ይደርሳል ይባላል። አዎ የፈሩት እኮ ይደርሳል። የፈሩት ይደርሳል። አንተ ምን ትፈራለህ? እኔ የምፈራው ሀብት። ለምን እንዲደርስብኝ። የሰው ልጅ በሙሉ ጦጣ ነው። ሁሉም ሰው ጦጣ ነው። እኔም እናንተም ሁላችንም ጦጣዎች ነን። ሁሉም ጦጣ ነው ከባለስልጣኖች በቀር። እነሱ ጅብ ናቸው። ቅላቷ ኤ+ ሆኖ መልኳ ኤፍ+፣ በኔ ክላስ አፍንጫዋን ትላስ 0 ሐላስ። መንግስት ቀጣዩን ምርጫ እንደተለመደው ማሸነፍ ከፈለገ በቴሌብር የተበደርነውን ብድር ይቅር ይበለን። የአዲስ አበባ ወርቅ በጣም ተፈላጊና ተዝቆ ማያልቅ እንደሆነ የአስተዳዳሪዎቿ ጉንጭ የሚናገር ሲሆን የነገው ትውልድ በወርቅ ብርጭቆ እንዲጠጣ የዛሬው ትውልድ አቧራ ይጠጣ ብለዋል። ኤቭሪ ሪስፖንሲብል ሲቲዝን ምርጫ ማካሄድ መቻል አለበት። የኛ ድርሻ እሱ ነው። የኛ ድርሻ ምርጫ መምረጥ። እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛስ ከቀጣዩ ምርጫ በምን ይጠብቀናል? በእርግጫ። ኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። ሰለምና ልዘፍንልክ ነበረ። ፍቃደኛ ነህ? አዎ ደስ ይለኛል። አያባ መላ አይ አንተ ባለቀኝ አይ ልቤን ያለ ከልካይ ዘረፍክብኝ ወይኔ እንዴት ነው አሎ ዘር መስገን 2 ሚሊዮን በጎች ቢኖሩ 5ቱን ለገበያ ብታውላቸው ስንት በጎች ይቀርዋል? 1998 ምግብ እንብላ ብቻ የሚል ጓደኛ አለኝ። እንብላ ነው በቃ ምግብ እንብላ፣ እዛ ጋር እንብላ፣ እዚህም እንብላ፣ በየሰዓቱ እንብላ የሚል ጓደኛ አለኝ። መቼ ነው እነስራ የምትለኝ? በአንተ ምክንያት እኮ ሆዴ ሰፋ። ውስጤ ብዙ እውቀት ተሰንጓል። ይሰይድ እውቀት ውስጤ ተሰንጓል። I am sandwich man. Sandwich. Sandwich. You're really funny, Haile. Give it out.
አስተማሪ ሲጠምድክ። እሺ ቤዛ በእንግሊዘኛ በሬን ቆለፍኩት ቤት I locked my door I locked my door እስቲ ናቲ አንተ ደግሞ በእንግሊዘኛ በሬን በግድንግድ ጓጉንቸር ገድግጄ ቆለፍኩት በል በእንግሊዘኛ እስቲ ውሃ ጠጡኝ ቡርቴ ውሃ ጠጡኝ አቃተኝ ከዚህ በላይ መጠመድ የለም በጓጉንቸር አልቻልኩም እኔ ጓጉንቸርን አሰብኩት እንዴት እንደምጠራው ፈልጉልን እስቲ ኮሜንት ላይ ተመልከት መስታወት እንዳይሰብር ምንድን ያደረከው መስታወቱ እንዳይሰበር ሃይላንዱም ፍየሉ አቀንዱት ቴክኖሎጂ ሃይላንድ አቤቱ ነሰነስከው እኮ የምቀት ማያ አንተ እኮ ከእውቀት ነፃ ነህ